ሰላም ጤና ይስጥልኝ የዚህ ዩቲዩብ ቻናል ቤተሰቦች፣ ዛሬ በዜና ፕሮግራማችን የሚከተሉትን ርዕሰ ጉዳዮች እንዳስሳለን። አብራችሁን ቆዩ። የኢራን ጦርነት ለአሜሪካ ኢኮኖሚ እስከ $210 ቢሊዮን ሊያስወጣ እንደሚችል ተገለጸ። ኤሚሬትስና ካታር ኤርዌይስ ከፍተኛ ቀውስ ውስጥ ገቡ። ዓለምን እያታለሉ ያሉት የኢራንና የሩሲያ አሳሳች የጦር መሳሪያዎች ሚስጥር ተጋለጠ። እስራኤል በኢራን ወታደራዊ ይዞታ ላይ በሰነዘረችው ጥቃት ወቅት ዘመናዊ ሚሳኤል ኢላማውን ስቶ መሬት ላይ እንዲያርፍ አስገራሚ ማታለያ ተጠቅማለች። ማታለያው ምንድን ነው? እንዴት ተጠቀመችበት? በዝርዝር እመለስበታለሁ። ተከታተሉኝ። ቻናሉን ሰብስክራይብ አድርጋችሁ ዝርዝር ዜናዎቹን ተከታተሉ። ትራምፕ በኢራን ላይ የሰነዘሩት ጥቃት ለአሜሪካ ኢኮኖሚ እስከ $210 ቢሊዮን ሊያስወጣ እንደሚችል ተገለጸ። ሰፊ ተቀባይነት ያለው የፔንዋርተን ባጀት ሞዴል ዳይሬክተር እና የፋይናንስ ተንታኝ ኬንት ስሜተርስ እንደገለጹት አሜሪካ ከኢራን ጋር የገባችበት ጦርነት ለሀገሪቱ ኢኮኖሚ እስከ $210 ቢሊዮን የሚደርስ ኪሳራ ሊያስከትል ይችላል። በአሁኑ ወቅት እየተካሄደ ያለው ግጭት በንግድ ልውውጥ፣ በዓለም አቀፍ የኃይል ገበያና በነዳጅ ዋጋ ላይ መስተጓጉል እየፈጠረ ይገኛል። ሆኖም ጦርነቱ በኢኮኖሚ ላይ የሚያሳድረውን ተጽዕኖ በትክክል ለመገመት አስቸጋሪ መሆኑን ስሜተርስ ለፎርቹን መጽሔት ተናግረዋል። የእሳቸው ግምት በአሁኑ ወቅት $115 ቢሊዮን የኢኮኖሚ ኪሳራን የሚያመለክት ቢሆንም እንደ ግጭቱ ባህሪና ቆይታ መጠኑ ግን ከ50 ቢሊዮን እስከ $210 ቢሊዮን ሊደርስ ይችላል። ይህ ወጪ በኩዌት በስህተት በተተኮሰ ጥቃት የወደሙትን 3 F-15 ስትራይክ ኢግል ተዋጊ ጀቶችን ዋጋ ይጨምራል። የእያንዳንዱ አውሮፕላን ዋጋ $90 ሚሊዮን ገደማ ነው። ሁለት የአውሮፕላን ተሸካሚ መርከቦችን በቀጠናው ለማቆየት በቀን $13 ሚሊዮን ወጪ ይጠይቃል። ፎርብስ እንደዘገበው ወታደራዊ ኃይሉ እስካሁን በጥቃቶቹ ላይ ከ1200 በላይ ካሚካዜ ድሮኖችን የተጠቀመ ሲሆን ለዚህም ከ43 ሚሊዮን በላይ ወጪ ሆኗል። ለእያንዳንዱ ቢቱ ቦምብ ጣይ አውሮፕላን በረራ ከ130,000 እስከ $150,000 ወጪ የሚጠይቅ ሲሆን የቶማሃውክ ክሩዝ ሚሳይሎች ደግሞ እያንዳንዳቸው $2 ሚሊዮን ያወጣሉ። ፕሬዚዳንቱ የጦርነቱን ኢኮኖሚያዊ ስጋት አስቀድመው ያመኑ ሲሆን በባህረ ሰላጤው ክልል ውስጥ ባሉ ቁልፍ የባህር መተላለፊያዎች በኩል ለሚንቀሳቀሱ የነዳጅ ጫኝ መርከቦች በመንግስት የሚደገፍ መድን ወይም ኢንሹራንስ እና የባህር ኃይል ጥበቃ እንዲደረግ ሀሳብ አቅርበዋል። ፕሬዚዳንት ዶናልድ ትራምፕ ባለፈው ማክሰኞ በትሩዝ ሶሻል ገጻቸው ላይ አስፈላጊ ሆኖ ከተገኘ የአሜሪካ ባህር ኃይል በሆርሙዝ የባህር ሰርጥ በኩል የሚያልፉ መርከቦችን በተቻለ ፍጥነት ማጀብ ይጀምራል። ምንም ይሁን ምን አሜሪካ የኃይል አቅርቦት ለዓለም በነጻነት እንዲፈስ ታደርጋለች። የአሜሪካ ኢኮኖሚና ወታደራዊ ጥንካሬ በምድር ላይ ታላቁ ነው ሲሉ አስታውቀዋል። ትራምፕ በዋሽንግተን ለጋዜጠኞች በሰጡት መግለጫ ጦርነቱ የነዳጅ ዋጋ ለጥቂት ጊዜ ከፍ እንዲል ሊያደርግ እንደሚችል ቢያምኑም ዋጋው ከባለፈው የበለጠ እንደሚቀንስ አምናለሁ ሲሉ አጥብቀው ተናግረዋል። ሆኖም የነዳጅ ዋጋ በከፍተኛ ሁኔታ በመጨመር እንደ አውሮፓውያን አቆጣጠር ከ2024 አጋማሽ ወዲህ በታየው ከፍተኛ ዋጋ መጠን ተሽጧል። የአሜሪካ ድፍድፍ ነዳጅ ዋጋ በ5.5% በመጨመር በአንድ በርሜል $78.8 ደርሷል። ዓለም አቀፍ መለኪያ የሆነው ብሬንት ድፍድፍ ነዳጅ ደግሞ በ3.96 ከፍ ብሎ በአንድ በርሜል በ84.62 ተገበያይቷል። እንደ ተንታኞች ገለጻ የጦርነቱ አጠቃላይ ኢኮኖሚ ተጽዕኖ የሚወሰነው ግጭቱ በሚቆይበት ያህል ጊዜ ላይ ነው። ከኢኮኖሚ ኪሳራው በተጨማሪ አሜሪካ ከተለያዩ የክልሉ የጦር ሰፈሮች የአየርና የባህር ኃይሏን እያሰባሰበች ባለችበት በዚህ ሰፊ ወታደራዊ ዘመቻ ለበጀት ወጪ ብቻ ተጨማሪ $65 ቢሊዮን ሊያስወጣ ይችላል ተብሏል። በአሜሪካና ኢራን ግጭት ሳቢያ ኤሚሬትስና ካታር ኤርዌይስ ከፍተኛ ቀውስ ውስጥ ገቡ። በአሜሪካና በኢራን መካከል እየተባባሰ የመጣው ግጭት በመካከለኛው ምስራቅ በሚገኙ ግዙፍ የአየር መንገዶች ላይ ከፍተኛ መስተጓጉል እየፈጠረ ይገኛል። በተለይም በዓለም አቀፍ ደረጃ ስመጥር የሆኑት ኤሚሬትስና ካታር ኤርዌይስ ከግጭቱ ጋር በተያያዘ በከፍተኛ ሁኔታ ከተጎዱ የአየር መንገዶች መካከል ቀዳሚዎቹ ሆነዋል። ውጥረቱ በበረራ መስመሮች ደህንነት ላይ ስጋት በመፍጠሩ አየር መንገዶቹ በመቶዎች የሚቆጠሩ በረራዎችን ለመሰረዝ ተገደዋል። ይህ አየር ክልል አለመረጋጋት አየር መንገዶቹ የበረራ አቅጣጫቸውን እንዲቀይሩና ረጅም መንገዶች እንዲጠቀሙ እያደረጋቸው ነው። ይህም ለተጨማሪ የነዳጅ ወጪና ለበረራ ሰዓት መራዘም ምክንያት በመሆኑ በኩባንያዎቹ የንግድ ትርፍ ላይ አሉታዊ ተጽዕኖ እያሳደረ ይገኛል። ከበረራው ስረዛም በተጨማሪ በሺዎች የሚቆጠሩ ተጓዦች በየአውሮፕላን ማረፊያዎች ለእንግልት እየተዳረጉ ሲሆን የቀጠናው የአየር ትራንስፖርት ዘርፍ ካጋጠሙት አስቸጋሪ ወቅቶች አንዱ ተደርጎ ተወስዷል። የአየር መንገዶቹ ስራ አስፈጻሚዎች ሁኔታውን በቅርብ እየተከታተሉት ቢሆንም ግጭቱ እስካልበረደ ድረስ መደበኛ በረራዎችን መጀመር አዳጋች እንደሚሆን ተገልጿል። ሌሎቹ የዓለም አቀፍ አየር መንገዶች የአደጋ ስጋት ባለባቸው ቀጠናዎች ላይ እንዳይበሩ ጥብቅ ማስጠንቀቂያ ተሰጥቷቸዋል። ይህ ክስተት በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ የጉዞና የቱሪዝም ዘርፍ ላይ ሰፊ የኢኮኖሚ ጫና ሊያሳድር እንደሚችል ስጋት ተፈጥሯል። ዓለምን እያታለሉ ያሉት የኢራንና የሩሲያ አሳሳች የጦር መሳሪያዎች ሚስጥር ተጋለጠ። በዘመናዊ የጦርነት ዓለም ውስጥ ድል የሚገኘው በኃይል ብቻ ሳይሆን በተራቀቀ ማታለልም ጭምር መሆኑ እየታየ ነው። በኢራን አየር ማረፊያዎች ላይ የተሳሉ የጀት አውሮፕላን ስዕሎች እና የሩሲያ ተነፋፊ ታንኮች የዓለምን ሀያላን ሀገራት ሳተላይቶችና ዘመናዊ ሚሳይሎች ግራ እያጋቡ ይገኛሉ። ይህ የማታለል ጥበብ ጠላት በሚሊዮን የሚቆጠር $የሚያወጡ ሚሳኤሎችን
ምንም ዋጋ በሌላቸው ስዕሎችና የጎማ ውጤቶች ላይ እንዲያባክን እያደረገ ነው። በቅርቡ የወጡ የሳተላይት ምስሎች እንደሚያሳዩት ኢራን በአየር ማረፊያዎቹ ላይ የኤፍ-14 እና የኤፍ-4 ተዋጊ ጀቶችን ጥላና ቅርጽ በመሬት ላይ በመሳል ተጠቅማለች። ይህ ስልት በከፍተኛ ርቀት ላይ የሚገኙ ሳተላይቶችና አርቲፊሻል ኢንቴሊጀንስ የሚጠቀሙ የሚሳይል መቆጣጠሪያዎች ስዕሉን እንደ እውነተኛ አውሮፕላን እንዲቆጥሩት በማድረግ ትኩረታቸውን ከእውነተኛዎቹና ከተደበቁት የጦር መሳሪያዎች ላይ እንዲነጥቁ ታስቦ የተዘጋጀ ነው። ሩሲያ በበኩሏ ማስኪሮቭካ በሚባለው ጥንታዊና ጥልቅ የማታለል ስልቷ ትታወቃለች። በአሁኑ ወቅት የሩሲያ ኩባንያዎች ልክ እንደ እውነተኛ ታንክ የሚመስሉ በራዳርና የሙቀት መፈለጊያ ካሜራዎች ላይ ሳይቀር እውነተኛ መስለው የሚታዩ ተነፋፊ ታንኮችና የሚሳኤል ማስወንጨፊያዎችን በብዛት እያመረቱ ነው። እነዚህ የጎማ መሳሪያዎች ጠላት በአንድ የጦር ግንባር ላይ እጅግ ግዙፍ ኃይል እንዳለ አምኖ የተሳሳተ ውሳኔ እንዲወስድ ወይም ውድ መሳሪያዎቹን በከንቱ እንዲጨርስ ያደርጋሉ። የዩክሬን ጦርነት ውስጥም ይህ ስልት በስፋትም ጥቅም ላይ እየዋለ ሲሆን ዩክሬናውያን ከእንጨትና ከብረት የሚሰሯቸው የሃይማርስ ሚሳይል ማስወንጨፊያ ምስሎች የሩሲያን ውድ ሚሳይሎች በማባከን ረገድ ውጤታማ መሆናቸው ተዘግቧል። በአጠቃላይ እንደ ቻይና፣ ሩሲያና ኢራን ያሉ ሀገራት ይህንን የጠላት ጦርነት እንደ ዋነኛ ስትራቴጂ እየተጠቀሙበት ሲሆን ይህም በቴክኖሎጂ የረቀቁ ሀገራት በሰው ሰራሽ ስዕሎችና በጎማ መጫወቻዎች እንዳይሸነፉ ከፍተኛ ጥንቃቄ እንዲያደርጉ አስገድዷቸዋል። የዕለቱ ዜናዎች እነዚህ ነበሩ። ስለነበረን ጊዜ አመሰግናለሁኝ። ተመሳሳይ መረጃዎች እንዲደርሷችሁ ይህን አካውንት ሰብስክራይብ በማድረግ ቤተሰብነታችን እናጠናከር።